ከአሊኤክስፕረስ ስልክ አዝዤ ነበር። እሱም ስልክ ደግሞ ቀረጥ መጥቶብኛል። ቀረጥ ስንት ብር ነው የመጣብኝ፣ ስንት ብር ነው የከፈልኩት የሚለውን በዝርዝር አሳያችኋለሁ። ሰላም እንዴት ናችሁ የቻናል ቤተሰቦቼ? ለማታውቁኝ ሁሴን እባላለሁ። ለቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ ያደርጋችሁ እንዲሁም ደግሞ ቪዲዮን ቅል አድርጋችሁ ላይክ በማድረግ ለሁሉም ሰው እንዲደረስ ተባበሩ ይላችኋለሁ። አሊያም ደግሞ ቪፒኤን በማብራት ይህን ቪዲዮ እስከ መጨረሻው ድረስ እንድትከታተሉ ጠይቃችኋለሁ። አይ አልፈልግም የምትሉ ካላችሁ ደግሞ ዲስክሪፕሽን ላይ ባስቀመጥኩላችሁ የቲፕ ሊንክ በመንካት እሱን ሊንክ በመንካት ገብታችሁ ቲፕ መስጠት ትችላላችሁ ማለት ነው። ያው በእናንተ ፍቃድ ነው። ከአሊኤክስፕረስ ስልክ አዝዤ ነበር። እሱም ስልክ ቀረጥ ስለመጣብኝ ዛሬ ለእናንተ ቪዲዮ ለመስራት ተገድጃለሁ ማለት ነው። ስልኩ ምንድነው የሚለው በዝርዝር አሳያችኋለሁ። ስንት ብር ቀረጥ እንደከፈልኩኝም በዝርዝር አሳያችኋለሁ። እቃም ስቀበላለሁንም በዝርዝር ማሳያችኋለሁ። ወደ ቪዲዮ ልለፍ። እስከዛው ደግሞዋለሁ። ላይክ፣ ሰብስክራይብ፣ ሼር እንዳትረሱ። መጀመሪያ ፖስታ ቤት ሄደን ነበር። ፖስታ ቤት ከሄድን በኋላ እነዚህን እቃ ተቀብለናል ማለት ነው። አንደኛው ስልክ ነው፣ ሁለተኛው ዋች ነው ማለት ነው፣ ሰዓት ነው። እነዚህን እቃ ለመቀበል ነበር የሄድነው ማለት ነው። አንደኛው ይሄን ትልቁ ካርቶን እንደምታዩት እሱ ነው ቀረጥ የመጣብን ስልክ ነው። እሱም ከላይ ነጭ ወረቀት አለች፣ እሷም ቀረጥ የተከፈለበት ደረሰኝ ነው ማለት ነው። ስካን የሚያደርገው ደግሞ ሰዓቱ ነው። ይሄ ሰዓትና ስልኩ ነው እጃችን ላይ የገባው አሊኤክስፕረስ የላከልን ማለት ነው። ቀረጥ የሚመጣባችሁ ሰዎች በመጀመሪያ ከአሊኤክስፕረስ እቃ ከማዘዛችሁ በፊት እነዚህን ማወቅ አለባችሁ። እሱም አሊኤክስፕረስ ውስጥ ከገባችሁ በኋላ 5 ኮከብ ምናምን ያለውን እቃ ዝም ብላችሁ ከማዘዛችሁ በፊት መጀመሪያ ሪቪው ማለት አለባችሁ። ሰዎች እንዴት እንደተቀበሉ፣ እቃው ሲቀበሉ እንዴት እንደሚመስል ሙሉ መረጃ አንብባችሁ እና አይታችሁ ማዘዝ አለባችሁ። ምክንያቱም ስካመሮች አሉና እንዳትጭበረጭበሩ በሚለው ነው። ይሄን እንደምትመለከቱት እቃችንን ተቀበለናል። ቅድም ቀይ ወረቀት ያያችሁት ደግሞ ደረሰኝ ነው። እቃችንን አንቦክስ እናደርጋለን ማለት ነው። ይሄ በምታዩት ስልክ ነው። ያው በጣም አካብደውለታል። ካርቶኑን ሲንይዘው በጣም ቀላል ናት ካርቶኗ። እና አሊኤክስፕረስ ላይ እቃ ማዘዝ የምትፈልጉ ሰዎች አለሁላችሁ። ኢንቦክስ ላይ አናግሩኝ፣ አሊያም ዲስክሪፕሽን በማስቀምጥላችሁ ሊንክ ገብታችሁ ማዘዝ ትችላላችሁ ማለት ነው። ይሄን 3 ቀን ይሄ ቪዲዮ ከተለቀቀ በኋላ 5 ቀን ድረስ ዲስካውንት አድርግቼላችኋለሁ ማለት ነው። ስልካችን የአጠቃላይ የወጣበት ወጪ ብነግራችሁ በጣም ነው የምትደነግጡት። ምክንያቱም ለዚህ ስልክ ይሄ ብር አይገባውም ነው የምትሉት ማለት ነው። እኛም ደግሞ ዝም ብለን ለሙከራ ያክል ብለን ነው ይሄን ስልክ ከአሊኤክስፕረስ ያለምንም ውጭ ሀገር ሰው ምናምን ያለ ዘመድ ማለት ነው አሊኤክስፕረስ ላይ ገባን፣ ስልኩን አዘዝነው። ስልኩ ደግሞ ያለንበት የቤታችን ከች አለ ማለት ነው። እንደምትመለከቱት ይሄንን ፕላስቲክ እንትን ለማለት ነበረ። ስልኩ ይሄንን ይመስላል። ደንቆሮ ስልክ ነበር ነገራችን ላይ ኩርኩር ነው የሚባለው። ብቻ እቺ ስልክ የወጣበት ወጪ 11,000 ብር ነው ያወጣ ነው ማለት ነው። ይሄን ስልክ ለማስመጣት አጠቃላይ ቀረጥ ጋር እንዲሁም ዋጋው ጋር አይ ቲንክ እስከ ያዘዝነው ወደ 10,500 ብር አካባቢ ነው። አይ ቲንክ 10,000 ብር ነው ካልተሳሳትኩኝ። ብቻ ቀረጥ ደግሞ 886 ብር ይሁን 80 ምናምን ብር ነው ብቻ እንጃ 800 ብር ብለን ያዘውና ቀረጥ የመጣው 800 ብር ነው። ስልኩን ያዘዝነው ደግሞ አይ ቲንክ እስከ 9,000 ብር 10,000 ብር እንጃ ብቻ አጠቃላይ የወጣበት ግን 11,000 ብር ነው። ከአሊኤክስፕረስ የፈለጋችሁትን እቃ ስልክም ሆነ ምንም እናስመጣላችኋለን ማለት ነው። ስልኩ በሚገባ ይሰራል። ሴምም ደግሞ 3 ሴም ይቀበላል ማለት ነው ይሄ ስልክ። እና አሊኤክስፕረስ ላይ መጀመሪያ እንደዛ አርግታችሁ ማየት አለባችሁ ማለት ነው። ሪቪው ማየት አለባችሁ። ኮከብ ደግሞ እቃው ኦሪጂናል እንደሆነና እንዳልሆነ እዛ ላይ ኮከብ ይሰጣሉ፣ ሬት ስለሚሰጡ ያንን ሬት ማየታችሁን እንዳትረሱ እላችኋለሁኝ ማለት ነው። እቺ ስልክ አሁን እኛ ጋር የምትሸጠው ወደ 5,000 ብር አካባቢ ናት። ያው እኛ ዝም ብለን ስልክ እስኪ ቀረጥ ከመጣበት ብለን ነበር ያዘዝነውና በዚህ አጋጣሚ አይፎን ብናዝ ጥሩ ነበር ብዬ ተስፋ አድርጌ ነበረ። እና አሊኤክስፕረስ ላይ እንደዛ ማየት አለባችሁ ማለት ነው። ሲቀጥል ደግሞ ፖስታ ቁጥር መውጣት አለባችሁ። ከዛ የምትፈልጉትን እቃ ከአሊኤክስፕረስ ታዛላችሁ ማለት ነው። ያለ ስካመር ማየት እያያችሁ ማለት ነው። ሁለተኛው ደግሞ አንቦክስ የምናደርገው ሰዓታችን ነው። ይሄ ሰዓት የሚገርመው ነገር በጣም ትንሽ አካበዱለት። ያው ካርቶን ጋር ምናምን ነው የመጣው። ጽድት ያለች ሰዓት ናት። ግን በነገራችን ላይ
ፎርጅል አይደለችም፣ የሚገፋ አይደለም። ሲቀጥል ደግሞ ትንሽ ከበድ የሚል ሰዓት ነው። እቺን ወደ 3000 ብር ነው ያዘዝኳት። ውሃ አይገባባትም፣ ዋተር ፕሩፍ ናት። ምርጥ ሰዓት ናት። ሁለተኛም ሰዓት ደግሞ በሌላው ቀን አዝዤ መጥቶልኝ ነበር ማለት ነው።